በሰላም መጣችሁ። ይህ ቻናል ሁለገብ ነው። የሀገራችንን ከተሞች መጎብኘት ከፈለጉ አሁንም ምርጫው አመዲ ቲዩብ ይሁን። እንዲሁም ወገኖቹን መርዳት፣ ወገኖቹን ማገዝ ህልሞም ከሆነ ይህንን ለማሳካት የአመዲ ቲዩብን መጠቀም ይችላሉ። እንግዲህ ይህንን ዓላማ ካመኑበት ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ። ስለመጣችሁ እጅግ አድርገን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ። ውድና የተከበራችሁ የአመዲ ቲዩብ ቤተሰቦች እንደምን ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ አማን፣ ሁሉ ሰላም ነው። ሰላም ለሀገራችን፣ ሰላም ለዓለማችን፣ ሰላም ለሰው ዘር በሙሉ እመኛለሁ። ውዶች እንደምን ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ አማን ነው፣ ሁሉ ሰላም ነው። ሰላማችሁ በዚህ ይበል ያላችሁበት። የፈጣሪ ሰላም አይለያችሁ እያልኩ እንደተለመደው በአዲስ ስራ በአዲስ ቪዲዮ መጥቻለሁ ማለት ነው። እና የመጣሁበት ከንግስት ሱመያ ጋር አልጨረስኩም። እንግዲህ ውጤቱን አይተናል። ውጤቱን እየጠበቅን ነበረ። ውጤቱ እንግዲህ ምን እንደሆነ ሁላችንም እንዳየነው ነው። እኔም ብዬ ነበረ ያልኩት ምንድነው መረጋጋት ነበረባቸው። ማን ነበረበት? አሚር በደንብ ተሽሎት የራሱን ስራ በደንብ ጀምሮ በቃ 100% ያኔ በጣም ደህና ሆኖ የተሻለ ነገር ላይ ሆኖ እሷ ጋር ማውራት ችሎ ተመካክሮ ተወያይቶ እንዴት ነው ምን ይመስልሻል የሚለውን ጥያቄ አቅርቦ ከዛ በኋላ ነበረ ቀለበት መግዛትም እሷን ሰርፕራይዝ ለማድረግ እንደዛ አይነት ርቀት ድረስ ለመሄድ የሚያስበው። ከዛ በኋላ ከሷ ጋር የሆነ ዳያሎግ ማድረግ ነበረበት እና ደግሞ ጊዜ መውሰድ ነበረበት፣ መፍጠን አልነበረበትም የሚለውን ነበረ። አብረው መውጣት መግባት፣ ዴት ማድረግ በደንብ የሰው ልጅ ሲያወራም እኮ አብሮ ሲቆይ ሲውልም በብዙ ነገር ሊግባባ ይችላል። የሚመቸው ነገር ሊኖር ይችላል፣ ማይመቸው ነገር ሊኖር ይችላል። የሰው ልጅ በመቀራረቡ ነው፣ ሲቀራረብ ነው የሚሆንና ማይሆነው ነው የሚለየውና ያን ካደረገ በኋላ ወደዚህ ነገር ቢሄድ ጥሩ ነበረ እያልኩ ነበረ። ምክንያቱም በሌላ ነገር መቃወም አልችልም። ሱመያ የራሷ ህይወት ሊኖራት አይገባም። ባለትዳር ናትም ማለት አልችልም። ምክንያቱም ኒካህ የሚባለው ነገር የሴኮንድ ስራ ነው። በቃ የሴኮንድ በቃ ፈትቼሻለሁ ነው በቃ። እቺ ቃል ምንም ጊዜ አትወስድም፣ ምንም ሰዓት ደቂቃ አትወስድም። ስለዚህ የሰው ልጅ መግባባት ነው የሚያስረው፣ አብሮ መኖር ነው የሚያስረው እንጂ ኒካህ የሚባል ነገር አይደለም ትዳርን የሚያስረው። ኒካህ ይፈርሳል፣ እንደታሰረ ሁሉ ይፈርሳል። ጊዜ ነበር የሚያስፈልጋቸው እንጂ ሌላ ተቃውሞ የለኝም በእርግጥ። ምክንያቱም ሱመያ ባለትዳር ነች ብዬ ማሰብ አልችልም። ምክንያቱም እቺ የሴኮንድ ስራ ነች ያለችው። ምክንያቱም መተሳሰቡ፣ መተዛዘኑ፣ አንድነቱ አብሮ ልጅን እናትና አባት በአንዱ ነው ልጅን ማሳደግ ካልቻለ በአንዱ ተወስኖ ተማምኖ ተግባብቶ መኖር ካልቻለ የሰው ልጅ ትዳር ኒካ ብቻ ስላለ ትዳር አለ ማለት አይደለም። አይቻልም እንደዛ። ገባችሁ አይደለ? እንደገና ደግሞ እንደ ሸሪዓም ከሄድን ደግሞ ወንድ ልጅ ብር ካለው እስከ 4 ማግባት ይችላል። ብር ካለው ብቻ አይደለም፣ ትክክለኛ ሚዛናዊ ከሆነ ነው የሚፈቀድለት። ዱንያን የሚገዛ ገንዘብ ቢኖረው 4 ሚስት አይደለም 2 ሚስትም እንዲያገባ አይፈቀድለትም። ምክንያቱም በደንብ ሚዛናዊ ሆኖ ሳያዳላ እኩል ማሳደር ካልቻለ አይፈቀድለትም። አሁን እነሱ እስከ 4 ተፈቅዷል የሚለው ላይ ብቻ ነው ሰዎች ወንዶች የራሳቸውን
ፍላጎታቸውን ለማሟላት እንደዛ የሚያስቡት እንጂ አንድ ነው በቃ አንድ አግባ ነው በቃ አንድ ብቻ ነው በቃ ትክክለኛ። ያንንም አንድ ራሱ ማስተዳደር ካልቻለ ጾም ነው ያለው እንጂ አግባ አይደለም ያለው። ገንዘብም ስላለው ደግሞ 4 አግባም ደግሞ አላለውም። አድል መሆን አለብህ፣ ሚዛናዊ መሆን አለብህ። ነብያችን ሰለላሁ ዐለይሂ ወሰለም ያገቧቸው ሚስቶች እያንዳንዳቸው ቀለበት ገዙላቸውና እንዳትነግሪ ለሌሎቹ እያሉ ለሁሉም ቀለበቱን ሰጧቸው ለእያንዳንዳቸው። ምክንያቱም አድል ናቸው፣ እኩል ናቸው። ለሁሉም ተመሳሳይ ቀለበት ለሁሉም ሰጡ። ግን ለሁሉም ሲሰጡ ደግሞ እንዳትነግሪ እያሉ ነው የሚሰጡት ማለት ነው። ላንቺ ነው የገዛሁት እንዳትነግሪ። ከዛ ሁሉም ሴቶቻቸው በተሰበሰቡበት ለነብያችን ሰለላሁ ዐለይሂ ወሰለም ጥያቄ ያቀረቡ ሚስቶቻቸው ከሁላችንም ማን ነው የምትወደው ብለው ማለት ነው። ከዛ ምን አሉ ነብያችን ሰለላሁ ዐለይሂ ወሰለም የቀለበቱን ባለቤት ነው የምወደው አሉ። ያ ቀለበት የት ነው ያለው? ማን ጋር ነው ያለው? ሁሉም ሚስቶቻቸው ጋር ነው ያለው። ሁሉም ሚስቶቻቸው ጋር ያን ቀለበት ሲሰጡ ምን ብለዋል? እንዳትናገሪ እያሉ ነው የሰጡት። ስለዚህ ያ ቀለበት እዛችኛዋ ጋር መኖሩን ያቺ አታውቅም፣ ያቺም አታውቅም። ሁሏም እኔ ብቻ ነኝ ቀለበቱ ያለኝ ብላ ነው የምታስበው። ለዛ ያቺ የቀለበቱ ባለቤት ምን አለች? እኔን ነው የሚወደው ብላ በልቧ ደስ አላት ማለት ነው። በዛ ምክንያት ሁሉም ሴቶች ቀለበቱ እሳቸው ጋር ስላለ ሁሉም ሴቶች እኔን ነው የሚወዱኝ የሚል በልባቸው ፍቅር፣ ደስታ አያችሁ እንዴት አይነት ብልሃት እንደሚጠቀሙ። እንደዛ እንኳን የአይነት አስተሳሰብ የሌለው ዝም ብሎ ብር ስላለኝ እያለ እያጋፋ ሴት የሚደራርብ ወንድ አልተፈቀደለትም። ነቢያችን ማግብተዋል ሰለላሁ ዐለይሂ ወሰለም እያለ ዝም ብሎ የሚያጋፋ ወንድ እሱ አልተፈቀደላትም፣ እንደ ሸሪዓ ከተሄደ ማለት ነው። ለሴቷ ደግሞ ሴቷ እኔ ከዚህ በኋላ የሚያገባኝ የለም፣ ብቻዬን ከዚህ በኋላ ምን ሆናለሁ፣ እድል የለኝም፣ እድል ከሱ ጋር አልቋል፣ ምንም ሀብት ከፍዬ በወጣ ራሱ ማስተዳደር ሀብቴን አልችልም፣ ያሉኝን ልጆቼን ራሱ ምንም ብር ቢኖረኝም ተካፍዬው በወጣ ማነጅ ማድረግ አልችልም ብላ አሳምና ስለተደረበባት መቀመጥ ከፈለገች እንጂ ካልፈለገች አንዲት ሚስት በእኔ ላይ እንድታገባ አልፈልግም የማለትም ደግሞ መብት አላት፣ ሸሪዓዊ መብት። እሱን አታግባ ማለት አትችልም፣ ግን እሷ እንዲደረብባት አለመፈለግ መብት አላት። ምን ማለት? እኔን ተወኝ። ገባችሁ አይደለ? ማንም ሴት ወዳ ነው የሚደረብባት፣ ማንም ሴት ፈልጋ ነው የሚደረብባት እንጂ ሳትፈልግ ከቀረች እኔን ተወኝና እንደፈለክ ብላ ንብረቷን ከፍላ መውጣት ትችላለች። ለሴቷም ይሄን መብት አስቀምጦላታል። ከመጋባቷን በፊት ደግሞ እንደ ሸርጥ ማስቀመጥ ትችላለች። ምንም ቢፈጠር በእኔ ላይ ላታገባ ብላ ይሄንን መናገር ትችላለች። ካገባት በኋላ ችግር የለውም አንዴ ብቻ እጄ ትግባ ምናምን ብሎ ካገባት በእጁ ካስገባት በኋላ 99 ሴት እያመጣ ቢደራርብባት አይሆንም። ገባችሁ? ስለዚህ ሰላም የምትባለዋ እስከ 4 ይፈቀዳል። የመጀመሪያችን ሀዩን ሲያገባ ሰርጉ ላይ ነበርሽ። አሁን ባለትዳር ነሽ ብለሽ እኔ ሲመስለኝ እየከፈለ የሱመያ የምትሆነውን ሁሉ ለሱ እንድታቀብለው ቁጭ ያልሽ ሴት ነው የምትመስይ። ምን አቀሽ ነው ስለ ሸሪዓ? አንቺ ምን አቀሽ ነው? እስከ 4 ይፈቀዳል። የመጀመሪያ ሚስቱ ናት። የመጀመሪያ ሚስት ሸክምን ሁሉ መሸከም አለባት ያላት አለ እንዴ? ማን የፈረደባት? 3 ሴት እኮ ነው ያገባው እሱ። በላይዋ ላይ 3 ሴት፣ አንድ ሴት አይደለም ያገባው 3። መብቷ ነው ለማለት ነው። አልመለስም ማለት ወደ ሰኢድ መብቷ ነው። እቺ ልጅ የራሷ አዲስ ህይወት መመስረት መብቷ ነው። አላለሽም አንቺ ሰላም ራሱ ሰኢድ ሊያስቆማት አይችልም። ነገ ተነስታ ሄዳ ኒካዬን አውርድልኝ ማለት መብት አላት። እሱ እንኳን አልፈታም ቢል ሸሪዓ ፍርድ ቤት በደቂቃ ይፈታታል። ምክንያቱም እኔ 3 ሴት ደርቦብኛል እኔ ደግሞ አልፈልግም ካለች ወዲያው ነው የሚፈታት። ምክንያቱም ምን ብያችኋለሁ?
አንድ ሴት እንዲደረብባት ፈቃደኛ ከሆነች እንጂ የሚደረብባት ፈቃደኛ ካልሆነች ትዳሩን አፍርሳ መውጣት ትችላለች። ማንንም ሴት ላይ ባሏ የሚደረብባት ወዳ ፈቅዳ በራሷ ኮንፊደንስ የሌላት አንዳንዴም ደግሞ በሃይማኖቱ ልደር የምትል በቃ አንድ ጊዜ ፈቅዶልኛል እንግዲህ ምን ማድረግ አለብኝ የምትል ከዚህም በኋላ ተለይቼ ምን ማድረግ እችላለሁ አልቆልኛል አብቅቶብኛል የምትል ሴት ተደራርቦባት የምትቀመጥ። ገባችሁ አይደለ? ስለዚህ ግዴታ አይደለም። እንደው ሃይማኖቱንም አታጥፉት ስሙን። ይፈቀዳል። የሚፈቀድና የማይፈቀደው ለኛ ለሙስሊሞች ተውልን። ገባችሁ አይደለ? ስለዚህ ሰላም በጣም አናደሽኛል። ኤሚርና ሱሱ ጊዜ መውሰድ አለባችሁ። መታሰብ አለበት። ብዙ ቁም ነገሮችን ተናግራለች። ልጅን የሚያውቀው የወለደ ነው። በእድሜውም ደግሞ በሰል ያለ ተፈጥሮ የሚያበስለው ሰው አለ። ግን ደግሞ ያው ነው ዞሮ ያልበሰለ ሰው አንቺ ነው የሚያበስልሽ እንጂ አይበስልም። በተለይ ወንድ ልጅ 40 50 ሆኖት አይበስልም። እድሜው እንኳን አይደለም ከዛ በታች ነው ማለት ነው። ስለዚህ ጊዜ መውሰድ ያስፈልጋል። ግን ሱመያ ባለትዳር ናት ብሎ የሚያከላክል ሰው ይሄ የሱመያ ጠላት ነው። ሱመያ ባለትዳር አይደለችም። ይሄን ለማለት ነው። በጣም ስለተናደድኩኝ ነው። በጣም ይቅርታ ስሜታዊ ከሆንኩኝ። ቪዲዮውን እስከመጨረሻው በማየት ለቤቴ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። እስከመጨረሻው ይሁልኝ። ቪዲዮ በላይክ ጀምሩት። እወዳችኋለሁ። ባይ ባይ። ከዚህ ቀደም የሰራናቸውን ድንቅ ስራዎች ይመልከቱ። በመጨረሻም ሰብስክራይብ ማድረግ አይርሱ። ታግሰው ስለተመለከቱ እናመሰግናለን። መዲ ቲዩብ